ዛሬ በአማርኛ ትንሽ እስኪ የሲዳማ ሀቆችን በተመለከተ ለአማርኛ አድማጮች በመላው አገሪቷ በዓለም ዙሪያም ላሉት አንዳንድ ነገር ለማለት ነው የመጣሁት። መቼስ በታሪክ አጋጣሚ የተለያዩ የኢትዮጵያ ብሔር ብሔረሰቦች ከሲዳማ ማህበረሰብ ጋር ኖረዋል። በተለይ ከአጤ ምኒልክ ዘመን ጊዜ ጀምሮ በርካታ ኢትዮጵያውያን በሲዳማ ውስጥ ከሲዳማ ጋር ኖረዋሉ። ተዋደው ተጋብተው ተዋልደው። በተለይ የሲዳማ ሕዝብ ራስን በራስ የማስተዳደር ጥያቄ አንግቦ ከተነሳ ጊዜ ጀምሮ ግን ባጠፋም ባላጠፋም ስሙ በዓለም ሲጎድፍ ቆይቷል። በተለይ የሐዋሳ ከተማ ቀዘቀዘችና ከሐዋሳ ከተማ ጋር ተያይዞ የሚነሱ ነገሮች አሉና እንዶ ከሲዳማ ሀቅ እንበልና በመሬት ላራሹ አዋጅ ወቅት እንኳን በተለያዩ አካባቢዎች የሚኖሩ የባላባት ወገኖች ለስደት ሲዳረጉ ሀብት ንብረቶቻቸውን አጥቶ ሲመጡ በሲዳማ አካባቢ የሀገር ሽማግሌዎች ሜሳዎች ወጥተው እንደ ወጣቱን ራሱ በወቅቱ ተው እነኚህ የእግዚአብሔር ምርኮኞች ናቸው ተብሎ አብሮ ነው ይኖረው። አንተም ከዚህ መልስ አርሰኑር እኛም ከዚህ መልስ እናርሳለን ነው። በሲዳማ ሁሉም አካባቢ በሚባል ደረጃ ከሐዋሳ ጀምሮ እስከ አሮሬሳ ድረስ እስከ ዳራ ድረስ በተለያዩ አካባቢዎች ኢትዮጵያውያን መጥቶ ሲኖሩ ሃይማኖታቸው ተጠብቆላቸው ነው የኖሩት። አልፎ አልፎ ስርዓታት መንግስታት ሲቀያየሩ ለውጦች ሲካሄዱ ሲከሰቱ መንገጫገጮች ሊኖሩ ይችላሉ። በዚህም በዛም ሰዎች ሀብት ንብረት የሰው ህይወትም የሚጎዳበት አጋጣሚ ሊኖር ይችላል። ነገር ግን የብሔር ጥላቻ፣ የሃይማኖት ጥላቻ፣ የነገድና የጎሳ ጥላቻ አይስተዋልም በሲዳማ ምድር። ስለዚህ ይሄ ህዝብ ምናልባት በርካታ ኢትዮጵያውያን መምህራን ሆኖ ገብቶ ሰርቶ ሊኖሩ ይችላሉ። የግብርና ባለሙያዎች፣ ሐኪሞች ሆኖ በተለያየ አጋጣሚ በሲዳማ ውስጥ ሰርቶ የወጡ የኖሩ ሰርቶ ሄዶ አግብቶ ጎጆ ቀልሶም ዛሬም የሚኖሩ ወገኖች አሉና ታዲያ ብዙ ጊዜ ራስን በራስ የማስተዳደር ዘመናትን የፈጀ ጥያቄ ህዝቡ ዋጋ ከፍሎ በማሳካቱ በዛ የሚገኝ በረከትም ቢኖር ከሲዳማ ጋር አብሮ የሚኖረው ሁሉ በጋራ የሚቋደሰው እንጂ ታዲያ በምን ስሌትና ሂሳብ ነው በዚህ ልክ አልፎ አልፎ ጥላቻ የሚነዛው? ይገርመኛል። ስለዚህ ይሄ ህዝብ ዳዊ ቡሹ ብሎ እንዳልተቀበለ ከራሱ ሀቅ ውጪ የማንንም እንዳልፈለገ ምናልባት በመንገድ አንድና ሁለት ቦዘኔ ቦርሳ በሚነጥቀው ማህበረሰቡን በመፈረጅ አንድና ሁለቱ በሚያበላሸው ሁሉም ማህበረሰብን በመሳል ማጣጣል ማጠልሸት ልክ አይመስለኝም። ስለዚህ ከሲዳማ ጋር የኖራችሁ ወይም ትናንት አባቶቻችሁም ኖረው በታሪክ አጋጣሚ ኖረው ዛሬ ወደ ሌላ አካባቢ የተዘዋወሩም ሊኖሩ ስለሚችሉ ደግ ማህበረሰብ ዳው ቡሹ ብሎ የሚቀበል ማህበረሰብ ሳይነኩት የማይነካ ባህሉን፣ ቋንቋውን፣ ታሪኩን እስካከበሩት ድረስ ማንንም አክብሮ የሚኖር የሚጫን ሳይሆን የሚቀበል ማህበረሰብ ስለሆነ ለዚህ ማህበረሰብ ለውጥና እድገት ከጎኑ መቆም ያስፈልጋል እንጂ ስሙን በማይሆን መልኩ ማጠልሸት የሚያስፈልግ አይመስለኝም። ስለዚህ ውድ ኢትዮጵያውያን በአገር ውስጥና በውጭ ሀገር ያላችሁ ስለዚህ በሲዳማ ውስጥ የምትኖሩ የኢትዮጵያ ብሔር ብሔረሰቦች ለማህበረሰቡ ሁለንተናዊ ለውጥ ሁላችሁም አስተዋጽኦ ማበርከት ይጠበቅባችኋል። ስለዚህ ልማት ሲኖር የጋራ ይሆንና ክፋት ሲሆን ደግሞ የአንድ ህዝብ ብቻ
ሊሆን አይገባምና በጋራ መቆም ያስፈልጋል የሚል እምነት አለኝ። እንግዲያውስ ይሄን ለመናገር ነው የመጣሁት። የሲዳማ ሀቅ አይደበቅ፣ ይውጣ። ይህን ነገር ሲዳማ ለመስጊድ ጠቧት አያቅም መሬት። ሲዳማ ለቤተ ክርስቲያን ለገዳም ጠቧት አያቅም። ስለዚህ ሁሉም እንደ ልቡ ገብቶ የሚወጣበት ነው። አልፎ አልፎ ደግሞ የሚገጥሙ ችግሮች በተናጥል አንድን አካል ነጥለው ለማጥቃት ሳይሆን እንደ ማህበረሰብ የመልካም አስተዳደር የፍትህ ሌሎችም ችግሮች ሊገጥሙን ይችላሉ። ግን እንደዚህ በንጥል በሆነ መንገድ የሚደርሱ ችግሮች የሉምና ይሄም ከግምት ውስጥ ቢገባ መልካም ነው። አመሰግናለሁ።